በዚህ ሰዓት መልአኩ እኛ ዛሬ የምንበረከክለት በአማላጅነቱ የምንማጸነው እነሆ መልአከ ሰላምነ የሰላማችን መልአክ እያልን ስናመሰግነው የምናድረው ያ መልአክ ምን ሆነ? ለአሦሩ ንጉስ የመዓት መልአክ ሆነበት ይላል። ቅዱስ ሚካኤል ለመጀመሪያ ጊዜ ከአሦር ወይም ከነነዌ ወደ ኢየሩሳሌም ይላል እነሆ እየመራ በነጭ በግ አምሳል እየመራ ወስዶ ለኪሶን ኤል የሚለው ስም ደግሞ የእግዚአብሔር ህቡዕ ስውር ስሙ ነውና ስሜ በሱ ነውና እንዳይቀስፍህ ተጠንቀቅ አክብረው ይላል። የተከበሩ የደብራችን ዋና አስተዳዳሪ ክቡር መልአከ ሰብዓት የኔታ ዲበ ኩሉ ግርማይ፣ የተከበራችሁ ክቡር ሊቀ ጠበብት፣ የዚህ ደብር ያቋቋም መምህር፣ ሌሎቹም ሊቃውንተ ቤተክርስቲያን፣ የስብከተ ወንጌሉ ኃላፊ፣ ክቡራን ሊቃውንት፣ የተከበራችሁ ከሩቅም ከቅርብም ተሰብስባችሁ የመጣችሁ የክርስቶስ ቤተሰቦች፣ ምዕመናን፣ የቅዱስ ሚካኤል ወዳጆች እንደምን አረፈዳችሁ? እንደምን አረፈዳችሁ? እግዚአብሔር የተመሰገነ ይሁን። ያው እንግዲህ ትንሽ ዛሬ ቀነስ ብለናል አይደለም? እንግዲህ ሚካኤል በስቶልን ነው። ሚካኤል ደግሞ በየቦታው በብዙ ቦታ ስላለ መልካም። ቤተክርስቲያን ሀቲ አይደለች፣ ቤተክርስቲያን አንዲት ናት። በዛም ሄደ ዞሮ ከቅዱስ ሚካኤል ጋር ተገናኝቷል። ቅዱስ ሚካኤል ባለበት ሁሉ የሄደ ሁሉ፣ ወደዚህም የመጣ ወደዛም የሄደ ሁሉም ክብር አግኝቷል። ቤተክርስቲያን አንዲት ናት። በዛ አካባቢ በዛም ብሎ ቢመሰገን በአንዱ ቀነስም ቢል አንድ ነው እና እግዚአብሔር አምላካችን በቸርነቱ ለዚህ ሰዓትና ለዚህ በዓል ስላደረሰን እግዚአብሔርን በቅድሚያ እናመስግን። ምእመናን መልአኬ በፊት ይሄዳል። አጭር ትምህርት ነው የማደርገው ምእመናን። ያው ድካምም አለ። ብዙ ሊቃውንቱ ሲደክም ውሏል። ሰዓታችንም የቅዳሴ ሰዓታችን እንዳይሄድ ወደ ቅዳሴውም ለመሄድ ታቦት የተሸከሙትም እንዳይደክማቸው መጠን አድርጌ ነው የምንማማረው። መልአኬ በፊት ይሄዳል። ይሄ ቃል እንግዲህ እንደነገርኳችሁ ይህን ቃል የተናገረው የሰራዊት ጌታ የነቢያት አምላክ የሐዋርያት አምላክ የሊቃውንት አምላክ በአጠቃላይ በሰማይ ያሉ ፍጥረታት በምድርም ያሉ ደቂቀ አዳም ሁሉ ለጌትነቱ ለክብሩ የሚንበረከኩለት ካለመኖር ወደ መኖር ዓለማትን ፈጥሮ ያመጣ የሚመግብ መግቦቱ የማይቋረጥበት ዘመናት የማይሽሩት ተሹሞ የማይሻር ማንም ያልሾመው ሹመቱ በራሱ የባህሪው ስልጣኑ የባህሪው የሆነ እንደ ነገስታት ዛሬ ተሹሞ ነገ የማያልፈው የሰራዊት ጌታ እግዚአብሔር ዓለምን ሳይፈጥረው ከዛ በፊት ራሱ የኖረ አምላክ በዚህ ጊዜ ተገኘ በዚህ ጊዜ ኖረ ተብሎ ዘመናት የማይለኩለት የሰራዊት ጌታ የቅዱስ ሚካኤል የነብዩ የሙሴ አምላክ በዛን ዘመን ይሄ ታላቅ መልአክ እግዚአብሔር ከፈጠረው ጊዜ ጀምሮ ያልተሳሳተ ለአምላኩ ቅርብ የሆነ እንዲያውም ቅዱስ ሚካኤል ያው ማን እንደ እግዚአብሔር ማለት ነው የስሙ ትርጉም ብያቸዋለሁ። ኤል የሚለው ስም አምላክ ነው። ይሄ መልአክ እግዚአብሔር ፈጥሮ ስልጣን ከሰጠው ጊዜ ጀምሮ የማይሳሳት ሁል ጊዜ ወር በገባ ከ28 ጀምሮ እስከ 12 ቀን ድረስ ስለ ዓለም ለመጸለይ ሱባኤ የሚይዝ መልአክ ነው። ይገርማቸዋል። ቅዱስ ሚካኤል በዓለም ችግር የሚመጣ ከሆነ መከራ የሚመጣ ከሆነ እያዘነ ቀይ ልብስ ለብሶ የሚታይ ለበቁት ለወዳጆቹ ለባይታውያን ለነቢያት ለቅዱሳን ይታይ ነበረ። ዘመኑ መልካም የሆነ እንደሆነ ደግሞ ነጭ ለብሶ ወርሃ ትፍስሕት ነው የደስታ ዘመን ነው ሲል
ነጭ ለብሶ የሚያበስር ታላቅ የእግዚአብሔር ቅርብ የሆነ መልአክ ነውና እግዚአብሔር የመልአኩን በረከት በእኔና በእናንተ ላይ ያሳድር። ይሄን ቃል የተናገረው በዛን ዘመን ነው። እስራኤል ከግብጽ ወጥተው 215 ዘመን በግብጽ ከኖሩ በኋላ ከፈርዖን ከጠላታቸው አላቋቸው ባህረ ኤርትራን ከፍሎ ባሻገራቸው ጊዜ ስለዚህ መልአክ እግዚአብሔር የተናገረውን ራሱ ነው ምእመናን ራሱ እግዚአብሔር የተናገረለት ነው። እነሆ ስሜ በሱ ነው የሚለው በሱ ላይ ነው ያለው። ኤል የሚባለው ስም ህቡዕ የሆነው ስሙ በእኔ ላይ ነው አለ። ከፊቱ የተነሳ ተጠንቀቁ፣ አክብሩት፣ እንዲያም ሲል አይታገስም ይቀስፋል ይላል። ይቀስፋል እኮ ዛሬ አሁን ሊሰድቡታል አለ ብዙዎቹ ተነስተው ስለ መላእክት እመቤታችንን ማትከራቸው የአምላክ እናት የሰራዊት ጌታ እናቱ ወላዲተ አምላክ ሳትቀር ነቢያት ትንቢት የተናገሩትን ነቢያት እያነሱ እየበጣጠሱ ሲጥሉ ለምንድን ነው የሚታገሳቸው? ጊዜ ስላለ አለ ጊዜ። ምክንያቱም ብሉይ ኪዳን ርትዕ ነበረ ይላል። ሕገ ኦሪት ቀጥ ያለች ሕግ ናት። የገደለ ይገደል፣ የሰረቀ ይሰረቅበት እየተባለ የሚሄድ ሕግ ያለባት ቆራጥ የሆነች ሕግ ነበረች ኦሪት። ዘመነ ሐዲስ ግን ክርስቶስ ራሱ መከራ ተቀብሎ ጠላቶቹ በፊቱ ሲተፉ አይሁድ ርኩሶቹ የተለያየ ነገር በሱ ላይ ሲያደርጉ ትዕግስትን ያሳየበት ዘመን ስለሆነ ምእመናን እንዳትጠራጠሩ። ይሄ ሁሉ ተሳዳቢ ይሄ ሁሉ እንዲሁ ዘመቻ በነቢያቱ ላይ እግዚአብሔር ይወርዳል ይወለዳል ብለው በተናገሩት ነቢያት ላይ ከፊቱ እልፍ አእላፋት የብዙ ብዙ ሆነው የሚያመሰግኑት 24 ሰዓት ይሰግዱ ሎቱ ነው የሚላቸው። ይሰግዱለታል፣ ይንበረከኩለታል፣ እነሆ ያመልኩታል። እነዚህን ሁሉ የማይፈሩ ጊዜ ነው የሚጠበቅላቸው ምእመናን። እግዚአብሔር ሲቆጣም አንዳንድ ጊዜ መልአከ ምህረት የነበረው መልአከ መዓት የሚሆንበት ጊዜ አለ። እነ ቅዱስ ሚካኤል እነ ቅዱስ ገብርኤል መልአክ የምህረት መላእክት ናቸው። እንደ ካህናት ይላቸዋል። የካህናት እጃቸው አይጨክንምና ይላል። እንመታለን ቢሉ ካህናት እጃቸው አይጨክንላቸው፣ ሩሮች ናቸው። መላእክትን እንደ ካህናት መስተካህናን እሙንቱ ብሎ እንደ ካህናት ናቸው ብሎ ይናገራል። ስለዚህ አንዳንድ ጊዜ ግን እግዚአብሔርን የሚሳደብ እግዚአብሔርን ጣዖት ብሎ የተሳደበውን ደግሞ መልአከ ምህረት የምህረት መላእክት የነበሩት ለመዓት ሆነው ተለውጠው ደግሞ ታሪክ የሚሰሩበት ጊዜ አለ። አሁን የምህረት ዘመን ስለሆነ ነው ምእመናን። ይህ ሁሉ ተሳዳቢ እኛ ስንንበረከክ ትናንትና ከዋዜማው ጀምሮ ሊቃውንተ ቤተክርስቲያን እንዲሁ አድረው ሲውሉ መልአከ ሰላምነ ሊቀ መላእክት ይሉታል። አንተ የሰላም መልአካችን ነው የሚሉት። መልአከ ሰላምነ ሊቀ መላእክት ሚካኤል የሰላም መልአካችን የመላእክት አለቃ ሰአል ወጸሊ በእንቲአነ እባክህ ስለኛ ጸልይ ስለኛ አማልድ ሲሉት አደሩ። ምን ሊያደርግላቸው? እግዚአብሔር ምሕረት እንዲያቀድመ መንበሩ ለንጉሥ አብይ ነው። በንጉሱ መንበር በንጉሱ ዙፋን ላይ ጸሎታችንን እናድርስልን ተብሎ ነው ሲጸለይ ያደረ። እኛ እንዲህ ጸልየን ልንጠቀምባቸው በእነሱ ስንንበረከክ ሰዎች ሲሰድዋቸው የሚውሉ አሉ። ዋጋቸውን ለማግኘት ጊዜውን እየጠበቁ ነው። አንዳንድ ጊዜ በቅጣት ዘመንም የተቀጡበት ጊዜ አለ። ሰናክሬም የሚባል አንድ የአሦር ወይም የነነዌ ንጉስ የኢየሩሳሌም ንጉስ እግዚአብሔር ቀብቶ ያነገሰው በነ ዳዊት ስርወ መንግስት የወረደው ሕዝቅያስ በዛን ሰዓት ኢየሩሳሌም ሆኖ በሕግ እየተመራ እግዚአብሔር እንደ ዳዊት እያናገረው የሚሄድ ንጉስ ነበረ። የአሦሩ
ንጉስ ወይም የነነዌው ንጉስ ሰናክሬም የተባለው ግን ገብርልኝ ግብር ለኔ ገብር አለው ይላል። የመላኩን ቁጣ ለነገራችሁ ነው ምእመና። ዛሬ እንዴት ነው ያልተቆጣ ዝም ብሎ የሚያይ? ሲሰድቡት ምንድነው ዝም ያለው እንዳትሉ ነው ምእመና። ዛሬ የምን ዘመን ነው ብያችኋለሁ? የምህረት ዘመን። ፍርዱ መቼ? በመጨረሻ ሊሆን ማለት ነው። ስለዚህ በዛን ዘመን ገብርልኝ ካለው በኋላ መጨረሻ ላይ ግብር የቤተ ክርስቲያኑን ወይም ቤተ ክርስቲያን የሚባለው በዘመነ አዲስ ነው። ቤተ እግዚአብሔር፣ ቤተ መቅደስ፣ ምኩራብ ይባል ስለነበረ የቤተ መቅደሱን ወርቅና ዕንቁ ቀርፎ ወይም ልጦ ወንበር አሰርቶ ይላል። አዎ እነሆ ሰደደለት። የስ ያመቱ ግብሬ ነው ያምናው ነው የዘንድሮውን አምጣ አለዛ ግን እመጣብሃለሁ ኢየሩሳሌም ድረስ አለው ይላል። በዚህ ሰዓት ምን አለ? ጨምሮ አልታገሰም። ለመሆኑ አንተ ሕዝቅያስ የምትመካው በማን ነው አለው ይላል። በማን ነው የምትመካው? ማን ነው ከጄ የሚያድንህ ጣዖት አለ። እንግዲህ ወደ ሰማርያ አካባቢ ብቅ ብሎ ጣዖታትን ሰባብሮ አጥፍቶ ሲሄድ ጣዖት እንጨት ነው፣ ጣዖት ብረት ነው፣ ወርቅ ነው፣ ሰዎች የሰሩት ነው። ቢጥሉት የሚጣል ቢያነሱት የሚነሳ ቢያቃጥሉት ለምን በእሳት አቃጥላችሁኝ ማይል እንጨት ነው። ታቦት ማለት ግን የእግዚአብሔር ማደሪያ ማለት ነው። ታቦት ማለት የእግዚአብሔር ማደሪያ አልፋ ወኦ ቤጣ የውጣ የሚለው በአስሩ ቃላት ልክ የዘመነ አዲሱ ታቦት የተጻፈበት ስማ አምላክ ነው። በዚህ ላይ አድሮ እኛንም ይባርክበት። ታቦት ማለት ማይደረ እግዚአብሔር ማለት ነው። ጣዖት ማለት ደግሞ ምንድነው? ማይደረ ሰይጣን ማለት ነው። ስለዚህ ጣዖቱን ከታቦቱ ጋር አድርጎ ታቦቱን እንደ ጣዖት አድርጎ ሰደበው። የእግዚአብሔርን ማደሪያ ታቦቱን ሰደበ፣ ጣዖት አለው እግዚአብሔርን ማለት ነው። በዚህ ሰዓት እግዚአብሔር ተቆጣ። ነቢዩን ኢሳይያስን ወደ ሕዝቅያስ ልኮ አይዞ የተሳደበ አንተን አይደለም እኔን ነው። ታያለህ ኢየሩሳሌምን የዚህ የረከሰስ ሰው ንጉስ እግር አይረግጣትም ታያለህ አለው ይላል። በዚህ ሰዓት መልአኩ እኛ ዛሬ የምንበረከክለት በአማላጅነቱ የምንማጸነው እነሆ መልአከ ሰላምነ የሰላማችን መልአክ እያልን ስናመሰግነው የምናድረው ያ መልአክ ምን ሆነ? ለአሦሩ ንጉስ የመዓት መልአክ ሆነበት ይላል። ቅዱስ ሚካኤል ለመጀመሪያ ጊዜ ከአሦር ወይም ከነነዌ ወደ ኢየሩሳሌም ይላል እነሆ እየመራ በነጭ በግ አምሳል እየመራ ወስዶ ለኪሶን የምትባል ወደ ኢየሩሳሌም 20 ምዕራፍ የቀራት እዛ ሲደርስ በትረ መስቀሉን ቅዱስ ሚካኤል ብድግ አደረገና በትረ መስቀሉን ብቻ ሲያሳየው በአንድ ጊዜ የሰናክሬም ሰራዊት 180,000 ሰራዊት በአንድ ጊዜ ሞካለ ይላል። አያችሁ የምሕረቱ መልአክ ወደ መዓት ተቀየረ። እግዚአብሔር ይሄንን መልአክ ለምሕረት እንዳደረገ ያኖርልን። ምእመናን ነገ የመዓት መልአክ ይሆንባቸዋል። ጊዜ ይጠብቅ ይሆናል እንጂ ዘመኑ ዘመነ ምሕረት ስለሆነ እንጂ የሚቀጡበት ጊዜ አለ። ነገር ግን ወገኖቼ አምላካችን እግዚአብሔር በፊት ይሄዳል ያለው ለወዳጆቹ ግን እንዲህ ነው። ቅዱስ ሚካኤል እነሆ ነቢየ እግዚአብሔር ሙሴ በነበረበት ዘመን አብሮ ባሕረ ኤርትራንን ከፍሎ ከሙሴ ጋር በደረቅ እስራኤልን አሻግሮ ቅዱስ ሚካኤል እነዚህንን እስራኤላውያን እየመራ እስከ ኢያሪኮ እስከ ኢየሩሳሌም ድረስ ነው በፊት ይሄዳል ያለው መልአክ። ሙሴ ሰው ነውና ሞተ፣ ሚካኤል አይሞት። ሚካኤል መቼም ከተፈጠረ ጊዜ ጀምሮ አልሞተም አይሞትም። ሚሞት ባህሪም አይደለም እግዚአብሔር የፈጠረልን። ቅዱሳን መላእክት አይሞቱምና። ስለዚህ ይሄ መልአክ ልክ ለዛ የመዓት መልአክ እንደሆነበት ለኛ ወዳጆች በጊዜው ለነበሩ ለእስራኤል ግን መልአከ ምሕረታቸው ነበረ ይላል።
እየተከተለ አይዟችሁ ይላቸው ነበር። እኛንም አይዟችሁ ይበለን እግዚአብሔር። ወገኖቼ በፊት ሙሴ ሞተ ይላል። ጊዜውን ጠበቀና ሞተ። በሚሞትበት ጊዜ ይሄ መልአክ በፊት ይሄዳል ብሎት ነበርና ለሙሴ ሙሴ ደግሞ ኢያሱን ተካ ይላል። በመጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ ስትመለከቱ ገናናው መልአክ ቅዱስ ሚካኤል መጣና የክብር ንጉስ ዘውድ ያደረገ ንጉስ መስሎ ሰራዊቱን አስከትሎ መጥቶ በኢያሱ ፊት ድቅና ላይ ይላል። ኢያሱ አሕዛብ ከጠላቶች ጋር እየተዋጋ ወደ ኢያሪኮ ወደ ኢየሩሳሌም ለመግባት በግስጋሴ ላይ ነበር። በዚህ ሰዓት መጣና ከፊቱ ድቅን ብሎ ቆመ። እምን የነኑ አንተ እምሰብአ ዚአነኑ አሁን ጸላይትነ አለው ይላል። አንተ እኛ ከምናሳድዳቸው እነሱ ከሚያሳድዱን ከነዚህ አሕዛብ ከአማሌቃውያን እነሆ ከሞዓባውያን ከአሞናውያን ከነዚህ አሕዛብ ወገነህ ወይስ ከኛ ወገነህ ብሎ ኢያሱ ጠየቀው ይላል። ቅዱስ ሚካኤል ምን አለ መሰላችሁ? እኔማ መልአከ ምክሩ ነኝ አለ። የእግዚአብሔር የምክሩ መልአክ ነኝ አለ። እኔ መልአከ ኃይሉ ነኝ ነው ያለው። ኃይሉን የሚገልጽብኝ መልአኩ ነኝ ያለው። በዚህ ሰዓት ወደኔ ወደ ባሪያ ምን ልታረግ መጥተህ ነው ብሎ ጠየቀው ኢያሱ ይላል። እኔ ልረዳህ መጥቻለሁ ይላል። እግዚአብሔር አምላካችን የተመሰገነ ይሁን። ሁላችንም በቸርነቱ ይርዳን። ምእመና ልረዳህ መጥቼ ነው ያለው። አያችሁ ማን ይረዳናል? እኛን ቅዱስ ሚካኤል ከኛ ጋር ነው፣ ይረዳናል። እንዲህ እየደከምን እንዲህ እየለፋን እንዲህ እያስከበር ነው ምእመናን። መላእክት የተፈጠሩ ለኛ ነው። ያው ረቂቅ ዲያብሎስና ሰራዊቱ እኛን እንዳያጠቁን እንዳንጠቃ በረቂቃን ዲያብሎስና ሰራዊቱ እንዳንጠቃ ሰራዊተ መላእክት ረቂቃን ናቸው የሚጠብቁን ምእመናን። አይዟችሁ እኛ በመላእክት የምንጠበቅ እኛ ማናያቸው እነሱ የሚያዩን ናቸው። ወገኖቼ አይዞ ልረዳህ መጥቼ ነው አለው። በዚህ ሰዓት ምን ትለኛለህ? ምን ላርግ አለው ይላል ኢያሱ። በዚህ ሰዓት የእግርህን ጫማ አውልቅ፣ የምትሄድባት ኢያሪኮ የከበረች ናትና ጫማ አውልቅ፣ በውስጡ ፍርሃት እንዳትፈራ እኔ ካንተ ጋር ስለምሄድ አሕዛብ ያጠቁኛል ያሸንፉኛል ብለህ እንዳትፈራ ቀጥታ እኔ ካንተ ጋር ሁኜ ወደ ኢየሩሳሌም ወደ ኢያሪኮ አስገባለሁ። እኛ ጋር ሆኖ ወደ መንግስተ ሰማያት ያስገባን ቅዱስ ሚካኤል ወገኖች። እና ይሄ መልአክ በፊት ይሄዳል የተባለለት በዚህ ዕለት እነሆ ሰኔ 1 የተሾመበት ነው። ዲያብሎስ ወደቀ በትዕቢቱ። እግዚአብሔር መላእክትን ፈጥሮ አለቆች አድርጎ በደረጃ ቢያስቀምጣቸው አመስግኑኝ ለምስጋና ነው የፈጠርኳችሁ እኔ ነኝ እናንተን ያስገኘዋችሁ ቢላቸው ዲያብሎስን ያላመሰግንም በማለቱ ዲያብሎስ ተንኮታክቶ ወርዶ በዚህ ዕለት ቅዱስ ሚካኤል የተሾመበት ቀን ነው። ደስ ይበላችሁ ምእመናን። ሰኔ 12 ቀን ቅዱስ ሚካኤል አንደኛ ሹመት የተሾመበት ነው። ሁለተኛ በእስክንድሪያ እንደ ዛሬ ቅዳሴ ቤቱ የተከበረበት ነው። ለእስክንድሮስ ሊቀ ጳጳስ ሆኖ በእስክንድሪያ እንደት የሃይማኖታችን አባት ማለት ነው። እኛና እስክንድሪያ አንድ ስለሆነ በተዋሂዶ ማለት ነው። በዛን ሰዓት ለእስክንድሮስ በቆስጠንጢኖስ ዘመን ማለት እኮ ነው። ንጉሠ ነገሥት ቆስጠንጢኖስ አብያተ ጣዖታት ይታጸዋ አብያተ ክርስቲያናት ይትራሃዋ ብሎ ሰኔ 10 ቀን እነሆ አዋጅ አውጇል። በዲዮቅልጥያኖስ አብያተ ክርስቲያናት ለ40 ዘመን ተዘግተው ነበርና እና በእስክንድሪያ ላይ በእስክንድሮስ ፓትርያርክነት ዙሃል የሚባል ጣዖት ምኩራብ ነበረ። ዛሬ ፈራርሶ የቅዱስ ሚካኤል ታቦት በእስክንድሪያ በዛ በተራራው ላይ የተሰራበትም ሃይማኖት ቅዱስ ሚካኤል የኛ አባት መሆኑ የተረጋገጠበትም ነው። ደስ ሊለን ይገባል። ሌላው በዛሬው ዕለት ምእመናን አጭር ትምህርት ብያቸዋለሁና በዛሬው ዕለት ደግሞ
ርዕሴን እንዳትለቁ መልአኬ በፊት ይሄዳል ሚለውን ያዙልኝ ምእመናን። በዚህ ለዛሬ ባሕራንን ይቤ ዘነገደ ባሕረ አውሪእክዎ ለሚካኤል ይሉት ነበረ ሌሊት። እነሆ ባሕራን የሚባል ድርሳን በምንለው መጽሐፍ ላይ የተጻፈ በዛሬ ቅዱስ ሚካኤል ታሪክ የሰራለት አንድ ምስኪን ተላፊኖስ ወይም ደግሞ ባሕራን የሚባል አንድ ልጅ ነበረ። ሁለቱም እናት አባቱ የቅዱስ ሚካኤል ወዳጆች ናቸው። የቅዱስ ሚካኤልን መታሰቢያ የሚያደርጉ መልአኩን የሚማጸኑ ነበሩ። ነገር ግን ድሆች ነበሩ ይላል። የባሕራን አባት ሞተ ይላል። እናቱ ብቻ ቀረች። ባሕራን ተጸንሶ ሳለ እናቱ ብቻ ናት፣ አባቱ ሞቷል። በዚህ ሰዓት በአጋጣሚ ሆኖ እባካችሁ ባለጸጎች እንዳንጨክን፣ ሀብት ኃላፊ ነው፣ ጠፊ ነው። ገንዘብ ይጠፋል ምእመናን። ግማሾቻችን ባለጸጎች ሁነን ዛሬ ብዙ ገንዘብ በእጃችን ብንይዝ ነገ ወደ መቃብር ተከትሎ የሚሄድ ገንዘብ የለም ምእመናን። እግዚአብሔር ቅር ሲለው የሚቀር ነው። ሀብት አያስመካም። ከሰጠንም ደግሞ ባለጸጋ ማለት ትርጉሙ በነዳያን ላይ የተሾመ ማለት ምን ማለት ነው ምእመናን? ባለጸጋ ማለት ትርጓሜው በነዳያን ላይ የተሾመ ለነዳያን ሹም ሆኖ ሊያከፋፍል የተሰጠ ማለት እኮ ነው። ግን ብቻ መብላት በእውነት እግዚአብሔር የማይወደው ነገር ነው። በአጋጣሚ ሆኖ ባሕራን በተወለደበት ቦታ ላይ አንድ ጨካኝ ባለጸጋ እንደነው ያለ ነበር ይላል። በዛ ሰዓት ብዙ ያሳርሳል፣ ብዙ ያስነግዳል፣ ብዙ ሀብት አለው እና የባሕራን እናት አባት ግን ምስኪኖች ነበሩ። ይልቁንም አባቱ ሞተ፣ እሱ ተጸንሶ ነበረ ይላል። በዚህ ሰዓት እናቱ የቅዱስ ሚካኤል ዝክር እንዳይጎልባት ሄዳ ከዛ ሀብታም ከተባለው ሰው ላይ ሄዳ ቀርሚያ ትቀርም ነበር ይላል። ቀርም ታውቁ የለ በአገር ቤት አንገቱ እየተቀነጠሰ የሚወድቀውን እየለቃቀሙ ምስኪኖቹ ያን እየሰበሰቡ ይወስዳሉ አይደል? ይሄ በአገራችን አለ እኮ። እና በዛን ሰዓት ያባለጸጋ ለምንድነው ቀርሚያውን የምትነኪ ይላታል። አያችሁ ሞልቶ ተርፎት እኮ በሽርፋው በጎተራው ሀብቱ ግጥም ብሎ ሞልቶ ያቺ ምስኪን ለምን ለቀመች ብሎ የሚናደድ ባለጸጋ ግፍ እየሰራ አረምን ነው ድሃ እኮ ነኝ ሞልቷል እኮ በሽርፋው በጎተራው ሞልቷል እህል ብዙ የተረፈነ እኔ እችነን ለቅሜ ዝክሩንስ ባዘክር እኔንስ ብረዳ ምንድነው አለችው። አይቻልም ማለት በዚህ ሰዓት አዝና አልቅሳ ወደ ቤቷ ተመለሰች ይላል። ልጁ ሊወለድ ሲል ሚካኤልና ገብርኤል መጡ በሌሊት እምኝታው ላይ እንዲህ ብለው ትንቢት ተናገሩ ይላል። በነገራችን ላይ ምእመናን በ40 ቀን ስያሜም ከመላእክት ነው የምንቀበለው። ይህን ታውቃላችሁ? በ40 ቀናችን አንተ ነጋዴ፣ አንተ ገበሬ፣ አንተ እንዲህ ነህ፣ አንተ እንዲህ ብለህ ተብለን የምንሰየመው በ40 ቀን ነው። ይህን ስላችሁ መንግስተ ሰማያትን ግን በ40 ቀን የምንቀበላት እንዳይመስላችሁ፣ እንዳንሳሳት። መንግስተ ሰማያት በስራ በጥረት የምትገኝ ናት። በ40 ቀን የምንሰየምማ ቢሆን ኑሮ እግዚአብሔር ገፋኢል ይባል ነበር ይላል መጽሐፍ። ለምን አንተ ኃጥእ ሁን ብያለሁ፣ አንተ ጻድቅ ሁን ብያለሁ አይልም እግዚአብሔር። እድል ግን አንዱ ገበሬ፣ አንዱ ተማሪ፣ አንዱ ነጋዴ ሊሆን እድል 40 ቀን እንደሚሰጥ ይሄ በመጽሐፍ የተረጋገጠ ነው ማለት እና ሚካኤልና ገብርኤል ዝንቱ ሕፃን ይወርስ ንዋየ ለባዕል እንዲህ አለው። ሚካኤልና ገብርኤል ምን አሉ መሰላችሁ? እንግዲህ በእንተ ግፋ እሙ ስለ እናቱ ግፍ አሉ። እናቱ ግፍ እየተቀበለች ስለሆነ በዚህ ባለጸጋ የሕፃን የዚህን ባለጸጋ ገንዘብ ይወርሳል ብሏል እግዚአብሔር አሉና ሚካኤልና ገብርኤል ትንቢት ተናገሩ ይላል። በዚህ ሰዓት ጆሮውን ከፍቶ እግዚአብሔር እንዲሰማ አደረገው። ይሄ ባለጸጋ ነው እንዴ? ይሄ ልጅ የኔን ገንዘብ ሊወስድ ነው፣ አድጎ ሊወርሰኝ ነው። ምን ላድርግ? እናቱ ደሃ ናት፣ በገንዘብ ለምን አላታልላትም አለ። ምን አደረገ? 20 ወቄት ወርቅ አዘጋጀና
እባክሽ አላት እናቱን የባሕራንን እናት እባክሽ ይሄን ልጅ እኔ ላሳድገው አቆላምጬ ነው ማሳድገው አለ። በሚገባ በተላ በደስታ በወተት በፍትፍት አሳድገዋለሁ። ላንቺ ግን 20 ወቄት ብር ልስጥሽ አላት። እሺ ምን ቸገረኝ ልጄን በሰላም ካሳደከው እኔንም ከረዳይ ምን ቸገረኝ በድህነት ከሚያድግ በተላ በደስታ ቢያድግልኝ አይሻልም ብላ አሳልፋ ሰጠችው። ለካሱ ምን ሊያደርግ አስቦ ኖሯል? ያን ሕፃን በሳጥን ቆልፎ ገደል ሊለቅ ነው። አያችሁ ሊገለው ማለት ከሚወርሰኝ መሞት አለበት ብሎ አሰበ። ዛሬ የተደረገ ነው ይሄ ዛሬ የተደረገ ታሪክ። ዛሬ ስናመሰግንበት ቅዱስ ሚካኤል የሰራውን ታሪክ ነግራችሁ ላሳጥርላችሁ ነው ቶሎ ብዬ እና በዚህ ሰዓት ተቀበለና ለሷ ገንዘብ ሰጠና ያንን ሕፃን ወስዶ በሳጥን አድርጎ ባህር ላይ ለቀቀው ይላል። ሕፃን ለምን አይገለው? ምመና በእጁ አይደል ወይ አንገቱን ነው ቢቆርጠው ወይስ በዱላ መጥቶ ቢገለው ወይስ በድንጋይ ለምን አይገለው? ማን ስለያዘው ነው? ማን ነው ያዘው? ቅዱስ ሚካኤል ነው። እግዚአብሔር ነው ያዘው። ሊወርስ ነው። ትንቢቱ ተነግሯል። በዚህ ሰዓት ወስዶ ባህር ላይ ለቀቀው ይላል። በዛን ሰዓት ደግሞ ባህሩ ላይ እየዋኘ ሲሄድ እግዚአብሔር ደግሞ የሚቀበለው ሰው አዘጋጀ። ኖላዊ አባግ ይላል በጎች ጠባቂ ወይም ደግሞ አሳ አስጋሪ አሳል የሚያሰክር አንድ ሰው አንተ ምንድነው ይሄ ሳጥን እያለ ወርቅ ብር ይሆን ምን ይሆን እያለ መጣና ወሰደው ሳጥኑን ይላል። ሳጥኑን ወስዶ ከፍቶ ቢያይ ፀሐይ የመሰለ ሕፃን ባሕራን የሚባል ባሕራን ብሎ የሰየመው ራሱን ያን ሕፃን አገኘ። አንተ ማን ጣለህ ከዚህ? በለን ያሳድጋለሁ አለና ወስዶ በስነ ስርዓት አሳደገው። ስሙን ምን አለው? ባሕራን አለው። ምን ማለት ነው? ከባህር ወድቀህ የተገኘህ ልጅ ማለት ነው ትርጉም። ወሰደው አሳደገው። አድጎ ጎረምሳ ሆኖ እየተላላከ እየወጣ እየገባ እያገለገለ ባለበት ጊዜ ያ ባለጸጋ ነገረኛ ባለጸጋ 20 ዓመት ሆነው ይላል። እድሜም እንዴት እንደሰጠው ይገርማል። 20 ዓመት ከሆነው በኋላ ይሄ ልጅ ያ ባለጸጋ ለጉዳዩ ወደዛ ሀገር ሄደ ይላል። እየሰማችሁኝ ነው ምእመናን? ወደዛ ሀገር ሄደ። ማን? ባሕራን ወዳደገበት ሀገር። አጋጣሚ ሆኖ የመሸ እንግዳ ዳሪ ባካችሁ አሳድሩኝ ማለት የተለመደ ነው። ቤት ለእግዚአብሔር ነው ግባ ማለት የተለመደ ነው። አሁን ሌባ በዛ እንጂ ማን ያምናል ዛሬ? አሁን ከቤቱ ሰው የሚያሳድራል? እንዴት አድርጎ ሰው የሚታመን ጠፋ። ግን በአባቶቻችን ቤት ለእንግዳ ነው፣ ቤት የእግዚአብሔር ነው ግባ ይባል ነው። ግባ ተባለ፣ ገባ። እግሩን ታጠበ በስርዓት ቁጭ አለ። ግብዣ ቀረበለት፣ በላ። ከዛ በኋላ ባሕራን እጅ አስታጥብ፣ ባሕራን በቃ ይህን ስራ የሚል መልእክት ይነገረዋል። ባሕራን እየበረረ ስራውን ያፋጥናል፣ ይሰራል። ይሄ ልጅ ባሕራን ብለህ ጠራኸው ብሎ ተናገረ ያ ባለጸጋ። አዎ ምን ማለት ይሆን ትርጉሙ አለው። ከባህር ወድቆ የተገኘ ልጅ ማለት ነው አለ። እንዴ መቼ ነው ወድቆ ያገኘው? የዛሬ 20 ዓመት። ያ ጉዳም ልጅ ነው። እንግዲያውማ ያ ነገረኛ ልጅ ነው። ይሞታል ብዬ በሳጥን የጣልኩ ለካ ደግሞ አልሞተም፣ አሁንም ሊወርሰኝ ነው አለ። አይ አሁንም አልለቀውም አለና ምን አደረገ መሰላችሁ? ምን አደረገ? 20 ወቄት ወርቅ ልክ ለእናቱ እንደሰጣት 20 ወቄት ወርቅ አነሳና እንካስቲ እባክህ የሆነ ዕቃ ረስቼ ከቤቴ ሂዶ እንዲያመጣልኝ ይሄን ልጅ እባክህ ልላከው ፍቀድልኝ አለ። እሺ ምን ቸገረኝ ባሕራን አለና ጠራው። አቤት አለ። ይሄ ባለጸጋ እየላከህ ነው ወደ ቤቱ፣ በሰላም ሂድና የሚልክህን መልእክት አድርሰህ ቶሎ እንድትመለስ አለው። እሺ አለ። ተቀብሎ ተነስቶ ሲሄድ ደብዳቤ ጻፈ ይላል። ምን የሚል ደብዳቤ ነው? ደብዳቤውን የጻፈው ይሄ ሕፃን ከናንተ ሲደርስ አንገቱን ብላችሁ ገላግሉኝ የሚል ነው። አንገቱን ብላችሁ ቆራርጣችሁ እንድትጥሉልኝ ያ በሕፃንነቱ በሳጥን የጣልኩት ሕፃን እሱ ነውና ቤታችንን ስለሚወርስ አጥፉልኝ ብሎ ነው የላከው።
ይሄን ይዞ እሱ ደግሞ ልክ እንደ ኦሪዮ የሚባል ዳዊት እንዳስገደለው ወታደር ያችን ይዞ ይበራል። ሲበር የኔና የናንተ አማላጅ ቅዱስ ሚካኤል ልክ በሰራዊት ታጅቦ አንድ ንጉስ መሰለና በክብር ታጅቦ መንገድ ላይ ድቅን አለመጣ። በዚህ ሰዓት ባይራን ደብዳቤውን ይዞ ይሮጣ። ምንድነው ያስከው ብሎ ጠየቀው። እያወቀ እኮ ነው ቅዱስ ሚካኤል። ምንድነው ይዘው ያለ? ደብዳቤ ነው አለ። ወደ ልትወስደው ነው? አንድ ባለጸጋ ልኮኝ ወደ ቤቱ ልወስድ ነኝ አለው። እስቲ አሳየኝ አለው። አይ ወስዳ አድርስ እንጂ የተባልኩ አሳያል ተባልኩ ማለት የዛሬ ብልጣ ብልጥ ቢሆን ምንድናት እቺ ነገር ብሎ ገልጦ ሳያት ይቀራል። ዛሬ ምስጢር አይጠበቀን ከባድ እኮ ነው። እሱ ግን አይ ታዝዣለሁ እችን ወደ ቤት ማድረስ ብቻ ነው አለ። ምን አለው መሰላችሁ ቅዱስ ሚካኤል? በእውነት የዳ ደብዳቤያችንን የኔንና የናንተን መከራ ቅዱስ ሚካኤል ይደምስስልን። በእውነት ምን አደረገ መሰላ? ቀሊአሰ ኢትቅላ አላ አርየኒ ጥብሉሉ አለው። ደግሽ አትግለጠውን የምን ቸገረኝ፣ እንደተጠቀለለ ዝም ብለህ አሳየኝ አለው። እንደተጠቀለለች ዝም ብለህ አሳየኝ አለው። እሺ አለና እንዲህ ሲያሳየው እፍ አላት ቅዱስ ሚካኤል። ምን ብሎ ለወጠው? ግን እፍ እኮ ነው ያለበት። ምን ብሎ ለወጠው መሰላችሁ? ሲመጣ አንገቱን ቆርጣችሁ ጣሉ ተብሎ የነበረው እኔ መንኛለሁ፣ እኔ ተሰድጃለሁ፣ እኔ ወደ ሀገር ያልመለስም፣ ይሄንን ልጅ እገሊት ምትባለውን ልጅን አጋብታችሁ ሀብቴን ንብረቴን ወርሶ ጌታው ነው እንዲኖር አለ ቅዱስ ሚካኤል። ክብርና ምስጋና ለአምላከ ቅዱስ ሚካኤል ይሁን። ምእመናን እነቴና መነገራ ከዚህ በላይ ምን እንፈልጋለን? ምእመናን ሐመዳን ይታየን መልአከ እግዚአብሔር አውዶሙ ለለ ይፈርጎ ያድኅኖሙ ነው የሚለው እኮ። ቤዛቶንም አሏት መናፍቅ አይ ያው እግዚአብሔር ከጉድጓድ የሚወጣ አውሬ ቤተክርስቲያን ማታውቀው ጉባኤ ቤት ያልዋለ ምስጢርን ያላደላደለ ከመምህራን ፊት ያልዋለ ቤዛ ትባለ ማለት እመቤታችንን ቤዛ እንኳንም እመቤታችን ቅዱስ ሚካኤል ቤዛ ተባለ። ተመልከቱ እንግዲህ አስቡት እስቲ ሞት አዳነው እኮ በቃ የሞቱን ደብዳቤ ወደ ሕይወት እኮ ለወጠው። እንዲህ ይላል እኮ በዚህ በ33 መዝሙረ ዳዊት ቁጥር 7 ላይ እንዲህ አይልም እንዴ? ይታየን መልአከ እግዚአብሔር አውዶሙ ለለ ይፈርሁ ያድኅኖሙ ነው ይለው። የእግዚአብሔር መልአክ ይላል መዝሙረ ዳዊቱ። የእግዚአብሔር መልአክ እግዚአብሔርን በሚፈሩት ሰዎች ዙሪያ ላይ ይቆማል ይከትማል አለ። በእነሱ ዙሪያ ከተማ አድርጎባቸው ይቆማል ያድናቸዋልም ነው የሚል። ምን ይላቸዋል? በመነ ያድናቸዋል። ቤዘወ አዳነ ቤዛ መድኃኒት ማዳን ማለት እኮ ነው። እመቤታችንና መለኮትን በስጋ የወለደችው እመቤታችን እኛን ማስታረቅ፣ ለኛ ድንግል ማርያም አንሳ ማስታረቅ ቤዛ ትባለ ማለት ያው እግዚአብሔር የቅዱሳን አምላክ የድንግል ማርያም ልጅ እሱ ጊዜውን ጠብቆ የሚፈርደውን ፍርድ ይፈርዳል። አዳነው ነው የሚለው። በዚህ ሰዓት ለወጠው። በቃ ትግለጠው። የሞት ደብዳቤ ነው የጻፈብህ፣ እኔ ወደ ሕይወት ለውጭልሃለሁ ብሎ ሄደ። እንግዲህ አለው። ተነስቶ ሄደ፣ ገባ ወደ ቤት። ደብዳቤውን አሳየ። እያችሁ እንኳን እቡታል ምንድነው? ይሄው አንቡት አነበበው። እኔ የለሁም አለ ባለጸጋው። እኔ የለሁም መቼም ቢሆን አልመጣም፣ መንኛለሁ፣ ሄጃለሁ። ይሄን ልጅ ቤቴን ንብረቴን እገሊት ምትባል ልጅና አግብቶ እንዲቀመጣለና ይሄንን ተናገረ። በዚህ ሰዓት የተባለችውን ልጅም አገባ፣ ቤቱንም ንብረቱንም ወረሰ። ድል ያለ ደስታ ሰርግ ተደረገ ይላል። 40 ቀን ማለት ነው። 40 ቀን ሰርጉ ተፈጸመ ይላል። በ40ው ቀን ግን ያ የተቅለበለበ ባለጸጋ ሙቶ ነው ወይስ በሕይወት አለ ምንድነው አለና በፈረሱ ሆኖ እየገሰገሰ መጣ ይላል። በ40ው ቀን መጣ። መንገድ አረ ጌቶቹ መጡ ተባለና ለአቀባበል ለማድረግ እየበረሩ ሲሄዱ የሰርጉም ጉርምርምታ ገና አላለቀም ነው። ምንድነው ነገር ብሎ ጠየቀ። ደብዳቤ እኮ
እንደዚህ የሚል ነበረ ልጄ ነገሊትና ያግባ ቤቴን ንብረቴን ይውረስ ብለህ ሰጥተህ የለም እንዲህ አሉት ነው እንዲህ አለና ይሄ ሰው ገና አይለቀኝም አለና ወደ ፈረሱ ወጣለው ሲል የገዛ ሰይፉ ነው የሚለው የገዛ ሰይፉ ዱብ አለና እንዲህ አለ ከፈረሱ ግልብጥ አለና ከሰይፉ ላይ ቆመ አበቃ ቻው አለ ይላል ቻው አለ ይላል ቅዱስ ባህራን ግን ቅዱስ ሚካኤል የሞቱን ደብዳቤ ወደ ህይወት ስለመለሰለት ወገኖቼ በዛ ቤት ከብሮ ገኖ እግዚአብሔርንም የቅዱስ ሚካኤልን ዝክር ሳስታጉል እያገለገለው እስከ መጨረሻው ድረስ በቅዱስ ሚካኤል አማላጅነት መንግስቱን ወረሰ ነው የሚለው ክብር ምስጋና ለእግዚአብሔር ይሁን ምእመና የዛሬው በዓላችን ይሄን ይመስላል ምእመናን ጊዜ ሳልሰደባችሁ ሰዓታችንን እንድንጠቀም መላእክት አማላጆች ናቸው መላእክት አዳኞች ናቸው ማዳን ሁለት ነው እንድታውቁት ማዳን የሚባለው ማወቅ አለብን ቤዛ የሚለውን ቃል አልፎ መሰጠት ማዳን ተብሎ ይተረጎማል እንኳን መላእክት እንኳን ድንግል ማርያም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በራሱ ያስተማረው በዮሐንስ ወንጌል ምዕራፍ 15 ምን ይላል አንዱ አለ ለወዳጁ ነፍሱን ሰውነቱን ለወዳጁ አሳልፎ ከመስጠት ቤዛ ከመሆን የሚበልጥ ፍቅር የለም አለ አንድ ላንዱ እኮ ነው አንዱ ሰው ላንዱ ሰው ተመልከቱ እንግዲህ አንድ ሰው ላንድ ሰው ራሱ ቤዛ መሆን ይችላል አንድ ሰው አሁን ሊገደል በነበረበት ጊዜ አንድ ባለስልጣን መጥቶ ተው ይሄ ሰው አይሆንም አይገደልም ብሎ አንድ ሰው ወይም እስር ቤት እንበለው መጥቶ ባለስልጣኑ ራሱ ይሄንን እንዳትገሉት ወይም ደግሞ ፍቱት ብሎ አንድ ባለስልጣን እንኳን ራሱ ቤዛ ሆኖ ማስፈታት ይችላል አታውቁም ይሄ ምመና እንኳን የእግዚአብሔር መላእክት ያድናቸዋል እያለ መጽሐፍ እየተናገረ ስለዚህ አንዱ ለአንዱ አንድ ተራሰው ለአንድ ተራሰው እንኳን ቤዛ መሆን ይችላል ስለዚህ ቅዱሳን መላእክት ለኛ ሊያማልዱ እኛን በረቂቅ ሊጠብቁ እግዚአብሔር የሰጠን ነውና አምላከ ቅዱስ ሚካኤል ከሁላችን ጋር ይሁን ባህራንን በአማላጅነቱ እንደጠበቀ እንዳዳነ እኛንም ደግሞ ከሚመጣብን መከራ ሁሉ አምላከ ቅዱስ ሚካኤል እሱም ቅዱስ ሚካኤል በአማላጅነቱ ይርዳን መልአኩ በፊትህ ይሄዳል ይላል ያስተማረና የመከረን የሰራዊት ጌታ እግዚአብሔር የተመሰገነ ይሁን ወስብሐት ለእግዚአብሔር ይቆየን